ሰላም ውድ የቃል ሚዲያ ተከታዮች፣ ዛሬ ማለትም በዕለተ ሰኞ የተሰሙትን አበይት ዜናዎች እንሆ ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜናዎችን አስከትላለሁ። በላስታ ጀነራል አሳምነው ጽጌ ኮር በተወሰደበት የማያዳግም እርምጃ የተበሳጨው የአገዛዙ ሰራዊት ንጹሃንን በከባድ መሳሪያ ጨፈጨፈ። በምስራቅ አማራ ቀጠና እየተገባደደ በሚገኘው ታህሳስ ወር መባቻ ብቻ ጀነራልና መድፍን ጨምሮ 3 የአየር መቃወሚያዎችን በፋኖ እጅ መውደሙን ተነገረ። ከጥር 1 2018 ዓመተ ምህረት ጀምሮ ከባህር ዳር ደብረ ታቦር የሚደርሰው መንገድ እንደሚዘጋ ሌሎቹ የመገናኛ ብዙሃን ዘገቡ። አገዛዙ በፋኖ በፈጸመው የላውንቸር ጥቃት የአየር መቃወሚያውን ከነ ኦራሉ መውደሙን ተከትሎ በሼህ ሙሐመድ ሁሴን አላሙዲን ስታዲየም ባጠመደው ጀነራል መድፍ የወልዲያ ዙሪያ አካባቢዎች ላይ የዘፈቀ የጥቃት ሲፈጸም ማደሩ ነው የተነገረው። ይህንንና ሌሎችን ዜናዎች ወደ እናንተ የማደርስ ይሆናል። በላስታ ጀነራል አሳምነው ጽጌ ኮር በተወሰደበት የማያዳግም እርምጃ የተበሳጨው የአገዛዙ ሰራዊት ንጹሃንን በከባድ መሳሪያ ጨፈጨፈ። የአማራ ፋኖ ብሔራዊ ኃይል የሆነው አፋባሃ ምስራቅ እዝ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር በጀነራል ተፈራ ማሞ ክፍለ ጦር በእሸቴ ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጋዴር በላስታ ቡግና ሰንሰለታማ ተራሮች ላይ ሲንቀጠቀጥ የዋለው የብልጽግና ወንበር አስጠባቂ ጦር በደረሰበት ሽንፈት ምላሽ ንጹሃንን መጨፍጨፉን ተያይዞታል። መነሻውን ከአቡይና ቡግና አድርጎ 05 ቀበሌን ቅዱስ ሀርቤ ጣንቋ ከታህሳስ 26 ማለትም በትናንትናው ዕለት ጀምሮ ንጋት አጥቢያውን ሰዓት እስከ ቀትር 8 ሰዓት ድረስ ውጊያ የከፈተው የአገዛዙ ሰራዊት በጀነራል ተፈራ ማሞ ክፍለ ጦር ላይ ሜካናይዝ 3ኛና 4ኛ በማይቆፈር ጨረርሆ ሜዳ ላይ አቅጣጫ የወጣው ያይቀጡ ቅጣት ቀጥተውታል። በወደ ውጊያው ላይ 35 የአገዛዙ ሰራዊት ሲደመሰስ ከ30 በላይ ቁስለኛው ከአምቡላንስ ታስሮ የቆሰለ መሆኑን ተነግሯል። በአምቡላንስና ፓትሮል እየቆሰለ መሆኑን የተነገሩት እንዲሁም 7 አባላቱን ጨምሮ የአማራን ሕዝብ አንዋጋም በማለት ከነመለመኑ ጥቃታቸውን ትተው ፋኖን ተቀላቅለዋል። በዚህም የተበሳጨው የጁላ ሰራዊት ቡግና ወረዳ 08 ቀበሌ ላይ ንብ ዋርካና የ05 ቀበሌ ቅዱስ ሀርቤ ጣንቋ የህዝብ መድፍ በአየርና በመቃወሚያ ማለትም ዙ23 እና በሞርታል በ120 ሲጨፈጭፍ ውሎም አድሯል። በዚህም ጭፍጨፋ 3 ንጹሃን ወዲያውኑ ህይወታቸው ሲያልፍ 4 የአርሶ አደር ቤቶች በዙ23 ሲቃጠሉ ተጨማሪ 9 ንጹሃን ደግሞ ከባድና ቀላል ቆስለው ህይወታቸው በአጣብቂኝ ውስጥ እንደሚገኝም ነው የተገለጸው። በጭፍጨፋው በከባድ መሳሪያ አንዲት የ60 ዓመት መነኩሴ የ15 ዓመት ልጃገረድ ለገና በዓል ለንጉስ ላሊበላ ልደት ክብረ በዓል ወደ ላስታ ላሊበላ ይጓዙ የነበሩ እንደ ቅዱስ አርቤ ሚኒቃባ መንደር ከእናቷ ማዘል ላይ የነበረችው እታቱ ሞላ ወልደይ የተባለች ህፃን ወዲያውኑ ህይወታቸው ሲያልፍ የህፃኗ እናትም ለህይወቷ አስጊ ደረጃ መገኘቷም ነው የተገለጸው። በከባድ ደረጃ የቆሰሉትን ስንመለከት ደስታ ዋጋዬ የ28 ዓመት እናትና ልጇን መሰረት የ7 ዓመት ህፃን ስትሆን እንዲሁም ትግስት የተባለች የ4 ዓመት ህፃን በከፋ እንደቆሰለችና እንዲሁም ህይወቷ አስጊ መሆኑን ነው የተነገረው። ይህንን መስሉ እንዲሁም የተለያዩ 7 ቄስ ጋሻው የተባሉ የ78 ዓመት አዛውንትን ጨምሮ የተለያዩ ሰዎችን ሲጨፈጭፍ ማደሩ ነው። እንዲሁም በከባድ መቁሰላቸውም የተገለጹ የተለያዩ ሰዎችም እንዳሉ ነው የተነገረው። በተያያዘም በእሸቴ ክፍለ ጦርና ነብሮ ተወርዋሪ ኮማንዶ ብርጋዴር ከላሊበላ ድቡቆ ቀጠና በተወሰዱት የማይዳግም እርምጃ አገዛዝ ሰራዊቱ በአጸፋው ንጹሃን ላይ መድፍ በመተኮስ ድብቅ ቀጠና 2 የአርሶ አደር ቤቶችን ያቃጠለ ሲሆን 6 ከብቶችንም ወዲያውኑ ህይወታቸው ማለፉን የተዘገበው። መረጃውን ለቃል ሚዲያ የገለጹት የተለያዩ የቁስለኛ ቤተሰቦች ምንም ያልፈጸሙ ንጹሃንን ለምን በእንደዚህ አይነት ልክ እንደሚቀጣ አይገባኝም ሲሉም መረጃውን ለቃል ሚዲያ አጋርተዋል። በምስራቅ አማራ ቀጠና እየተገባደደ በሚገኘው በወረሃ ታህሳስ ብቻ አንድ ጄኔራል መድፍን
እንዲሁም የተለያዩ የአየር መቃወሚያ በፋኖ ስር መውደሙ ተገልጿል። በቀጠናው የቀጠረው የጠላት ሜካናይዝድ መሳሪያ ይዘገያል እንጂ አህያ የጅብ ናት የሚል እጣ ፈንታ መሆኑን የተገለጸው በምስራቅ አማራ ቀጠና በክቡር ሰማዕት አርበኛ አደም አሊ አባናደው ስም በተሰየመው ወታደራዊ ዘመቻ 3003 ወታደሮች በፋኖ የተገደሉበት እንዲሁም 679 ወታደሮች ደግሞ የተማረኩበት በአሰፋ ቸኩል የሚመራው የሰሜን እዝ አሁን ደግሞ የእዙ ሜካናይዝድ ክፍል አለኝ ከሚለው ከባባድ የጦር መሳሪያ መካከል አንዱና አዲሱ የአየር መቃወሚያ በፋኖ ላውንቸር ተመቶ ሙሉ ለሙሉ ወድሟል። ሰሞኑን የክልሉ ፖሊስ አባላትን ባህር ዳር ላይ ሰብስቦ ፋኖን የጀገነው እኛ ባለመተባበራችን ነው እንጂ ፋኖ አቅመቢስ ነው በሚል ሲፎክር የነበረ ሲሆን ከወራት ወዲህ ደግሞ የቅርብ ጓዶቹ የባዶ እዝ አዛዥ በሚል ስላቅ የፈጠሩበት በአሰፋ ቸኩል የሚመራው የሰሜን ምስራቅ እዝ ዘመቻ አባናደው ከመስከረም 14 2018 ዓመተ ምህረት ጀምሮ ለተከታታይ 16 ቀናት ከመካሄዱ በፊት ማለትም ነሐሴ 3 2017 አንድ እዝ 23 የመቃወሚያ ራያ ቆቦ ሮቢት ላይ በፋኖ እንደተማረከበትና እንደ ማረከም በእለቱ ለቃል ሚዲያ በምስል አስደግፈን መዘገባችን አይዘነጋም። ይኸው ሰሜን እዝ ምስራቅ ከዘመቻ አባናደው በኋላ በአዲስ መልክ ተደራጅቶ የነበረ ሲሆን ከመማረክና ከመደምሰስ የተረፉ የእዙ ሰራዊት አባላት በቡርቃ ማሰልጠኛ ጣቢያ የአካልና የስነ ልቦና ተሐድሶ ስልጠና ለወራት በመሰልጠን ታህሳስ 19 2018 አስመርቆ የነበረ መሆኑን ለናንተ ለቃል ሚዲያ ዘጋቢዎቻችን አድርሰናል። ለወራት የተሐድሶ ስልጠናቸውን የሰለጠኑት የእዝ ሰራዊት አባላቱ ከነ አዛዦቻቸው ሲሰለጥኑ የነበሩ ሙልሙል አረንጓዴ፣ ቢጫ፣ ቀይ ባንዲራን በምረቃ ስነ ስርዓታቸው ላይ ከላይ እስከታች ለብሰው ትርኢት ማሳየታቸው ብዙዎችን ያስገረመ ሲሆን በዘመቻ አባናደው የደረሰባቸውን ከባድ ጉዳት የናቁትን ባንዲራ አክብረው እንዲለብሱም አድርጓቸዋል ሲሉ ጉዳዩን በትዕዛዝ እንዲሁም በትዝብት የተመለከቱ የቃል ሚዲያ ባለቤቶች ዘግበዋል። ይኸውም እዝ ሰራዊቱ የተሐድሶ ስልጠናውን ሰጥቼ በተሰጠኝ የግዳጅ ቀጠና አሰማራለው ባለው ማግስት የአየር መቃወሚያውን ከነ ኦራሉ በየደቂቃው ልዩነት ወደ አመድነት ቀይረውታል። እዙ አለኝ ከሚለው ከባድ መሳሪያ ከነ ኦራሉ የወደመው ትናንትና ታህሳስ 26 2018 ዓመተ ምህረት ሲሆን ከወልዲያ ጥቁር ውሃ ከቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ የምኒልክ እዝ ፋኖ በፈጸመበት የላውንቸር ጥቃት ነበር። በዚሁም የሰሜን እዝ 8ኛ 3ኛው ኮል ታህሳስ 7 2018 ዓመተ ምህረት በላስታ ግንባር ላይ ከወደ ፋኖ በተፈጸመበት ጥቃት አንደኛው የአየር መቃወሚያ በዲሽቃ ተመቶበት ከጥቅም ውጪ ተደርጎበታል። ጥቃቱን የፈጸመው የአገዛዙ ኃይል የላሊበላ ከተማ አስተዳደር የላስታ ወረዳና የግቡና ወረዳ የካቢኔ አባላት በዙ 23 አጅቦ ከጋሸና ወደ ላሊበላ ከተማ እየተጓዘ እንዳለ ሲሆን በዚህም የአየር መቃወሚያው በፋኖ ዲሽቃ ተመቶ ከጥቅም ውጪ መደረጉን በወቅቱ ለቃል ሚዲያ መዘገቡም ይታወሳል። በተመሳሳይ ታህሳስ 20 2018 ዓመተ ምህረት አመሻሹን በአምባሰል ግንባር ገሸና ደብረ ከርቤ ዙሪያ ፋኖ በፈጸመው ደፈጣ ጣልቃ አንድ ከፍተኛ ወታደራዊ አዛዥ ታጅቦበት የነበረ የአየር መቃወሚያ በፋኖ ቦምብ ተመቶ ሙሉ በሙሉ መውደሙም ይታወቃል። ዙ 23 ከሰሜን ምስራቅ እዝና ከሌሎች እዞች ተወታቶ በቅርብ የተቋቋመችውን የ11 እዝ ንብረት እንደሆነም ነው የተነገረው። በተጨማሪም ታህሳስ 17 2018 ፋኖ በፈጸመው ስኬታማ የሞርተር ጥቃት ንጹሃንን ለእልቂት ሲዳርግ የነበረውን የአገዛዙ ጄኔራል መድፍ ከነተተኳሹ ዶግ አመድ የተደረገ ሲሆን 4 የመድፍ ተተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ህይወታቸውም አልፈዋል። አገዛዙ በአምባሰል ግንባር በታሪካዊነቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ በሚባል ሚካኤል በሚባል ቦታ ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሃንን ህይወት ሲቀጥፍ አያሌ ሀብትና ንብረትን ሲያወድም መቆየቱን ለቃል ሚዲያ ከዚህ ቀደም በተደጋጋሚ መዘገቡ አይዘነጋም። በምኒልክ እዝ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሞርተር ቅንቡላ ከጠላት
በጠላት ኪስ ውስጥ መክተት ይችላሉ የሚላቸውም የኮር ሜካናይዝድ ጦሮች ምድቦች በፈጸሙት ስኬታማ የሞርተር ጥቃት ነው ጠላትን ከነተተኳሹ ዶግ አመድ ያደረጉት። በጊዜውም ለወደፊቱም እንደዚህ አይነት ወኔ ያለው ስራ እንደሚመከርም ነው ለቃል አይን እማኞች የጠቆሙት። የአማራ ፋኖ አንድነት ያስፈልገናል ሲሉም የእዙ አዛዥ የሆኑት አሰፋ ቸኮልም በምስል አስደግፈው ገልጸዋል። ከጥር 1 2018 ዓመተ ምህረት ጀምሮ ከባህር ዳር ደብረ ታቦር ያለው መንገድ እንደሚዘጋም ተዘግቧል። የአብይ አህመድ ዙፋን ጠባቂ ሰራዊት የሆኑት በደቡብ ጎንደር ደራ ወረዳ ከጉማራ ዋንዛዬ፣ ከአርብ ገበያ ሳና፣ ከአርብ ገበያ ሜጮ ለህዝብ አገልግሎት የሚሰጡ መንገዶች ትራንስፖርት በመከልከል ማህበረሰቡ ያመረተው ምርቱን ወደ ገበያ ወስዶ እንዳይሸጥ እንዳይለውጥ የተሸናፊነት መንገድ በመዝጋት በአማራው ላይ በወቅታዊ ጥቃቱን እየፈጸመ ይገኛል። እኛም እንደ ጣና ገላውዲዮስ ክፍለ ጦር አገዛዝ በአስቸኳይ የዘጋናቸውን መንገዶች ለገና በዓል ህዝባችን ወደ የቤተሰቦቻቸው ሂደው በዓልን እንዲውሉ መንገድ የማይከፈት ከሆነ ከጥር 1 2018 ጀምሮ ከባህር ዳር ወደ ጎንደር ደብረ ታቦር፣ ባህር ዳር ወደ እሰቴ የሚወስዱ ዋና መንገድን የምንዘጋ መሆኑን እናሳውቃለን። ይህን በመረዳትም ህዝባችን ቅድመ መረጃ እንዲኖረው ስንልም እንገልጻለን። ህልውናችን በመተባበራችን ክንዳችንን እንዘርጋ። የአፋባ ሰሜን አማራ በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ኃላፊ የሆኑት ባዬ ታህሳስ 26 ማለትም በትናንትናው ዕለት የሰጡት መግለጫ ይህንን ይመስላል። ስለዚህም ከጥር 1 2018 ዓ.ም ጀምሮ ከባህር ዳር ደብረ ታቦር ያለው መንገድ እንደሚዘጋም ነው አያይዘው የገለጹት። በመጨረሻም የአገዛዙ ፋኖ በፈጸመበት የላውንቸር ጥቃት የአየር መቃወሚያዎችን ከነኦራሉ መውደሙን ተከትሎ በሼህ መሐመድ አላሙዲን ሁሴን አሊ አላሙዲ ስታዲየም ባጠመደው ጀነራል መድፍ የወልዲያ ዙሪያ አካባቢ ላይ የዘፈቀ ጥቃት ሲፈጽም አድሯል። ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መጠጊያ ላይ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ ትናንትና ታህሳስ 26 2018 ዓመተ ምህረት ላይ ፋኖ በፈጸመው የላውንቸር ጥቃት አንድ የሰሜን ምስራቅ እዝ የአየር መቃወሚያ ተጠምዶ እስከነበረበት ወታደራዊ ኦራል ተመቶ ሙሉ በሙሉ በእሳት ጋይቶ መውደሙን ለቃል ሚዲያ በምስል አስደግፎ በትናንትናው ምሽት ላይ እርምጃ መውሰዱን መዘገቡ ይታወሳል። ከወደ ፋኖ በተመደቡበት መብረቃዊ ጥቃት የአየር መቃወሚያው ከነ ኦራሉ የወደመበትና በርካታ ወታደሮቹ የተገደሉበት ብሎም የተማረኩበት የአገዛዙ በወልዲያ ከተማ ሼህ መሐመድ ሁሴን አላሙዲን ስታዲየም ባጠመደው ጀነራል መድፍ ከወልዲያ እስከ ቃሊም የሚገኙ አካባቢዎች ላይ የበቀል እርምጃ እየወሰደም አምሽቶ ማደሩም ነው የተዘገበው። ከትናንትና ታህሳስ 26 2018 እኩለ ቀን ጀምሮ ከወልዲያ በቅርብ ርቀት የሚገኙ አካባቢዎች ማለትም አፍኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሌም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ የዘፈቀደ የጀነራሉ መድፍ ድብላቅ መፈጸም እንዲሁም የተለያዩ ጥቃቶችን በመፈጸሙን ለቃል ሚዲያ የቀጠናው ዘጋቢዎች ለማረጋገጥም ችለዋል። በዚህም የማሸላ አዝመራ እየሰበሰቡ የነበሩ አርሶ አደሮች በከባድ መሳሪያ ተመተው ወደ ሕክምና የተወሰዱ ሲሆን እነሱም መካከል ህይወታቸውም ያለፈ መኖሩም ታውቋል። ከፋኖ ጋር ጠንከር ያለ ውጊያ አካሄዶ ድል ማድረግ ያልቻለው አገዛዙ በያውደ ውጊያው ከባድ የሆነ የሰብአዊና ቁሳዊ ኪሳራን በየገጠራማው ቁጥር አቅመ ደካሞችን ሰብስቦ በጅምላ በመረሸን ህፃናትና ነፍሰ ጡር ሴቶችን በመግደል እንዲሁም የልጃገረቶችን ጡት በመቁረጥና የታዳጊዎችን ብልት በመቁረጥ እርምጃ እየወሰደ መሆኑን በተደጋጋሚ አሳይቷል። እነዚህን የነውረኛ ስርዓት ተላላኪ የመከላከያ ሰራዊት አባላቱ ከዓመት በፊት ላሊበላ ዙሪያ በነበረ ውጊያ ወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው በመሸሽ ላይ ሳሉ አንድ ማሽላ የሚጠብቅ የ10 ዓመት ታዳጊ ልጅ አግኝተው ታዳጊውን ይዟት በነበረችበት ትንሽዬ ጥልቆ ስለታማ መሳሪያ ብልቱን ዘግዝከው እንደቆረጡትና ያሁኑ ሰዓት ላይ ምንም
እንዳላስቀሩት ለቃል ሚዲያ ባገኘነው መረጃ መዘገባችን ይታወቃል። የአማራ ድምጽ ሚዲያ እንዲሁም የተለያዩ ሚዲያዎች ለማይም ይህንን መዘገባቸውም ይታወቃል። የመከላከያ ሰራዊት አዛዦቹ የጠላት ቤተሰቦችን ብልት መቁረጥና ጡት መቁረጥ የገዳ ስርዓትን ያዛል ሲልም ምላሹን ሰጥተዋል። እነዚህ ኃይሎች ትናንትና ወልዲያ ዙሪያ ከባድ ጉዳት ሲደርስባቸው የዘፈቀደ የመድፍ ድብደባ በመፈጸም የበቀል ዱላቸውን በንጹሃኖች ላይ ማሳረፋቸውም ይታወቃል። በተጨማሪም ይህንኑ ነውረኛ አቅመቢስ አገዛዝ በወልዲያ ከተማ ላይ ወደ ጥቁር ውሃ መውጫ ጉቦ ተብሎ በሚጠራው ሰፈር ላይ የሚገኙ ነዋሪዎች ማርፈጃውን ዙ 23 ሬሽን ጭኜ ስንቀሳቀስ አይታችሁ መረጃ ለፋኖ ሰጣችሁ አምልጣችኋል በሚል የሰፈሮቹን ያገኟቸውን ንጹሃን በመደብደብ አንዳንዶቹን አፍኖ መውሰዱን ለዓይን እማኞች ለቃል ሚዲያ ተናግረዋል። በወልዲያ ከተማ በተለይም ዳርቻማ አካባቢ የተደረጉ የነዋሪዎች በከተማዋ ዙሪያ ውጊያ በተደረገበት ቁጥር እናንተ ናችሁ የምታስጠቁን በሚል መንገድ የተለያዩ ጭፍጫፎችን ሲያደርጉ መቆየታቸውም ይታወሳል። በዚህ ምክንያት በከተማዋ ማር ማቀነባበሪያ ተብሎ በሚጠራው አካባቢ ጎንደር በር ክላ ዙሪያ የሚገኙ ነዋሪዎች መኖሪያ ቤታቸውን እየለቀቁ ወደ መሃል ከተማዋ እየመጡ መሆኑን ነው ለቃል ሚዲያ የተዘገበው። የአገዛዙ ሰራዊት አቅሙ መዳከሙን ተከትሎ በንጹሃን ላይ የሚያደርሰውን ጭፍጨፋ በዚህ መንገድ ምላሽ መስጠቱ አሳፋሪ ነው ሲሉ የዓይን እማኞችም ቃላቸውን ለቃል ሚዲያ ሰጥተዋል። ውድ የቃል ሚዲያ ተከታዮች ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በአዲስ ዜና እስከምንገናኝ ድረስ ድል ለአማራ ፋኖ እያላችሁ ኮሜንት ላይ ጽፋችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብነታችሁን አሳዩ እያልን እኛ ከወዲሁ እንሰናበታለን። ሰናይ ጊዜ